አርቲስት ቴዎድሮስ ካሳሁን ገርማሞ ኢቶሪካ በተሰኘው አልበሙ በኢትዮጵያ በንጹሃን ሰዎች ላይ ስለሚፈጸመው የድሮን ጥቃት ምን አለ? አብዛኛው ቅኔ ፈቺ ቀላልና ግልጽ የሆነውን ዳስጣል የተሰኘውን ትራክ በመተንተን ላይ ነው። አርቲስቱ ዳስጣል በተሰኘው ትራኩ ቀላልና በግልጽ የሚታዩ ፖለቲካዊ ነባራዊነቶችን ጠቅሶ አዚሟቸዋል። ዳስጣል ልቤ ለውስጥ የሐዘን ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩት ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ ሀገር የሞተበት ያለቅሳል የት ሄዶ እያለ በተለይ የገዢው ፓርቲ ደጋፊዎች በሚረዱት ልክ ተቀኝቷል። እንደነ ናትናኤል መኮንን ያሉ የገዢው ፓርቲ አፈቀላጤዎች እንዳሉት አርቲስቱ ዳስጣል ከተሰኘው ትራክ ውጭ ያሉ ፖለቲካዊና ማህበረሰባዊ መልእክቶችን በስውር ተጠቅሞ በጥበብ የሚገለጡ አድርጎ ሰፍቷቸዋል። ምንም እንኳን ዳስጣል በተሰኘው ትራክ ውስጥ ሀገር ሞቷል፣ ብሔርተኝነት ነግሷል፣ ማልቀሻ ጠፍቷል እያለ በግልጽ ቢቀኝም ጀንበር በተሰኘው ትራኩ ላይ ደግሞ በኢትዮጵያ በተለይም በንጹሃን ሰዎች ላይ የሚፈጸመውን የድሮን ጥቃት ረቀቅ ነጠቅ መጠቅ ባለ መልኩ ጠቅሶ አንጎራጉሮታል። ኢትዮጵያ እንዳለች ሀገር አርቲስት የሆነው ቴዎድሮስ ካሳሁን በቤታቸው ከነ ልጆቻቸው ከነ ከብቶቻቸው ከነ እህላቸው ከሰማይ በሚወርድ ማት የሚያልቁ ኢትዮጵያውያንን አይጠቅስም፣ በቅኔም ቢሆን ድምፅ አይሆናቸው ማለት ቴዎድሮስ ካሳሁንን አለማወቅ ነው። አርቲስቱም ቴዲ ነውና አድርጎታል። በእነዚያ በትግራይ አመድ ሆነው ከስለው ለቀሩ ንጹሃኖች፣ በእነዚያ በአማራ አመድ ሆነው ከስለው ለቀሩ ንጹሃኖች፣ በእነዚያ በሰሜን ሸዋ አመድ ሆነው ከስለው ለቀሩ ክርስትና አስነሽ ወላዶች፣ በእነዚያ በኦሮሚያ አመድ ሆነው ከስለው ለቀሩ ንጹሃኖች ሰው ነዶ በሚል አገላለጽ ድምፅ ሆኗቸዋል። ድሮን ለኢትዮጵያ ገዳዮችም ለኢትዮጵያውያን ሟቾችም አዲስ መግደያና አዲስ መሞቻ መሳሪያ ነው። የሰው ልጅ የጦርነት ታሪክ ከሰይፍ ከጦር ከፈረስና ከጋሻ ተነስቶ ዛሬ ላይ የሰው አልባ አውሮፕላኖች ወይም የድሮን ቴክኖሎጂ ላይ ደርሷል። በአንድ ወቅት ድንበር ተሻግረው የውጭ ጠላትን ለመምታትና መረጃ ለመሰብሰብ ብቻ ያገለግሉ የነበሩት እነዚያ ዘመነ የጦር መሳሪያዎች ከቅርብ ጊዜ ወዲህ ግን መንግስታት በገዛ ግዛታቸው ውስጥ በገዛ ህዝባቸውና ታጣቂዎቻቸው ላይ የሚጠቀሙባቸው አስፈሪ የሞት መላእክቶች ሆነዋል። በዓለም ታሪክ መንግስታት በራሳቸው ግዛት ውስጥ ድሮንን ለጥቃት መጠቀም የጀመሩበት ታሪክ ወደ ኋላ ሲፈተሽ ከታላላቆቹ ሀገራት ባሻገር በማደግ ላይ ያሉ ሀገራት ተሞክሮ ጎልቶ ይነሳል። በፈረንጆቹ 2015 የፓኪስታን መንግስት ቡራቅ የተሰኘችውን በራሱ ያመረታትን አጥቂ ድሮን በሻዋል ሸለቆ በሚገኙ ታጣቂዎች ላይ መጠቀሙን በይፋ አሳውቆ ነበር። ይህ ድርጊት አንድ መንግስት በገዛ ግዛት ውስጥ ባሉ ታጣቂዎች ላይ የድሮን ጥቃት ሲፈጽም በይፋ ከተረጋገጠባቸው የመጀመሪያዎቹ ታሪካዊ ክስተቶች አንዱ ነው። በተመሳሳይ በናይጄሪያ ቦኮ ሐራምን ለማጥፋት እንዲሁም በሶሪያና በማይናማር የእርስ በርስ ግጭቶች መንግስታት በገዛ ዜጎቻቸው መኖሪያ አካባቢዎች ላይ የድሮን ጥቃቶችን በስፋት ፈጽመዋል። ወደ ኢትዮጵያ ስንመጣ ደግሞ የድሮን ጥቃት ታሪክ ከቅርብ ዓመታት የፖለቲካና የጸጥታ ቀውሶች ጋር ቀጥተኛ ቁርኝት አለው። በኢትዮጵያ ወታደራዊ ታሪክ ውስጥ አጥቂ ድሮኖች በስፋትና በተጨባጭ ጥቅም ላይ የዋሉት ከጥቅምት 2013 ዓ.ም አጋማሽ ጀምሮ በሰሜን ኢትዮጵያ በተቀሰቀሰው ደም አፋሳሽ ጦርነት ወቅት ነው። ከዚያ ጊዜ ወዲህ ቴዲ አፍሮ አልበም አልሰራም። አልበም የሰራው ለመጀመሪያ ጊዜ ሚያዝያ 8 ቀን 2018 ዓመተ ምህረት ነው። በዚህ ጦርነት የኢትዮጵያ መንግስት ከቱርክ ባይራክታር ቲቢ ከቻይና ዊንግ ሎንግ እንዲሁም ከኢራን ሞሃጃር ዳሽ 6 የተሰኙ ዘመናዊ አጥቂ ድሮኖችን አስገብቶ በስፋት ተጠቅሞባቸዋል። ታዲያ አርቲስቱ ከቱርክ በገባና ባይራክታር ቲቢ ዳሽ 2 በተሰኘው የሰማይ ማት ለሞተው ትግሬ፣ ለሞተው አማራ፣ ለሞተው ኦሮሞ፣ ለሞተው ኢትዮጵያዊ ምን ብሎ ድምፅ ሆነ? ከቻይና በገባና ዊንግ ሎንግ በተባለው ድሮን አሮ ለቀረ ንጹሃንስ ምን ብሎ ድምፅ ሆነ? እንዲሁም ከኢራን በተገዛ ሞሃጃር ዳሽ 6 በተባለው ገዳይ ድሮን ከስሎ ለቀረ አማኝ ምን ብሎ ድምፅ ሆነ? እነዚህ ድሮኖች የህወሓት ኃይሎች ግስጋሴ በመቀልበስ ረገድ ከፍተኛ ወታደራዊ ስትራቴጂካዊ ጠቀሜታ የነበራቸው ቢሆንም በሌላ ገጽ ደግሞ በንጹሃን ዜጎች ላይ የፈጠሩት ሰብአዊ ቀውስ በዓለም አቀፍ ተቋማት ዘንድ በስፋት ተዘግቧል። ለአብነት የሚያክል ጥር 2014 ዓ.ም በትግራይ ክልል ሰሜን ምዕራብ ዞን በምትገኘው ደደቢት ከተማ ተፈናቃዮች በተጠለሉበት ትምህርት ቤት ላይ በተፈጸመ የድሮን ጥቃት ከ50 በላይ ንጹሃን ዜጎች ህይወታቸውን ማጣታቸውን የተባበሩት መንግስታት ድርጅትና ሂውማን ራይትስ ዎች ያወጧቸው ሪፖርቶች ተጨባጭ ማሳያዎች ናቸው። የሰሜን ኢትዮጵያ ጦርነት በፕሪቶሪያው የሰላም ስምምነት ጋብ ሲል የድሮኖቹ አቅጣጫ ወደ ሌሎች የሀገሪቷ ክፍሎች ዞረ። በኦሮሚያ ክልል የኦሮሞ ነጻነት ሰራዊት በመንግስት አጠራር ሸኔ በሚንቀሳቀስባቸው አካባቢዎች እንዲሁም በአማራ ክልል ከፋኖ ታጣቂዎች ጋር በተፈጠረው ግጭት የድሮን ጥቃቶች የዕለት ተዕለት ዜናዎች ሆኑ። በተለይም ነሐሴ 2015 ዓ.ም በአማራ ክልል ምዕራብ ጎጃም ዞን መቀመጫ በፍኖተ ሰላም ከተማ አደባባይ ላይ በተሰበሰቡ ሰዎች ላይ በተጣለ ድሮን ቦምብ ከ26 በላይ ሰዎች ወዲያውኑ መሞታቸውንና ከ50 በላይ መቁሰላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ ባወጣው መግለጫው አረጋግጧል። በተጨማሪም በጥቅምት ወር 2016 ዓ.ም በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ ኮረሽማ አካባቢ በተመሳሳይ የድሮን ጥቃት ንጹሃን ግለሰቦች ሰለባ መሆናቸው
ተመዝግቧል። መንግስት እነዚህን የድሮን ጥቃቶች ህግ የማስከበር ዘመቻና የታጠቁ ኃይሎችን ኢላማ ያላደረጉ ወታደራዊ እርምጃዎች መሆናቸውን በተደጋጋሚ ይገልጻል። ይሁን እንጂ የሰብአዊ መብት ተሟጋቾችና የዓለም አቀፉ ማህበረሰብ መረጃዎች እንደሚያሳዩት ጥቃቶቹ በሚፈጸሙባቸው አካባቢዎች ታጣቂዎቹ ከህብረተሰቡ ጋር ተቀላቅለው የሚገኙ በመሆናቸው የንጹሐን የህፃናት የእናቶችና የአረጋውያን የህይወት በገዛ መንግስታቸው የጦር መሳሪያ ሲቀጠፍ ታይቷል። ጥያቄው በዚህ መጠን አውዳሚ የሆነውን የድሮን ጥቃት አርቲስቱ ምን ብሎ ማን ብሎ ድምፅ ሆነ? ምን ብሎ አቀነቀነው? ማን ብሎ ገለጸው የሚለው ይሆናል። ጀንበር የተሰኘው የአርቲስቱ ትራክ የአርቲስቱን ስሜት የተፈታተነው ደም እንባ ያስነባው ምናልባትም ሳግ እየተናነቀው የጨረሰው ይመስላል። በትራኩ ወይ ብርሃን አውሰኝ ወይ ብርሃን አውሰኝ የነሐሴ ጀንበር የሐምሌ ፋኖስ እስክትመጣ ድረስ አይን ከሚይዝ ነገር ጀንበር 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 እያለ ለፋኖ ኃይሎች እስትንፋስ ለቲዲኤፍ መተንፈሻ የሆነውን ክረምት ሐምሌን ብርሃን ይማጸነዋል። ለወትሮው ጽልመት ክረምት ጻረ ሞትና ጨለማ የነበረውን ክረምት አርቲስቱ ግን ብርሃን ይማጸነዋል። ለወትሮው ውርጭ ድቅድቅ መከራ የነበረው ክረምት ዛሬ ለአማራ ገበሬ በህይወት የመቆየት ተስፋው ነው። አርቲስቱም ሰማይ ዳመነ አጉረመረመ ሊጥል ነው መሰል ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ እያለ የኢትዮጵያን ሰማይና የኢትዮጵያን ህዝብ አሁናዊ ሁኔታ አዚሞታል። በተለይም ጉማዝሎ ጋራ ላይ ይጥላል አመዳይ ሲያስፈራ ክረምቱ አቤት ኖረሽ ብታይ በማለት ድሮን የተባለችው ገዳይ መሳሪያ አመዳይ በተባለ ቡቃያ ገዳይ ውርጭ መስሎ ገልጿታል። አመዳይ ማለት በተለይም በደጋማ አካባቢዎች በጉም ታዝሎ ወርዶ ቡቃያዎችን በውርጭ አሳረሩ አኮራምቶ የገበሬን ልፋት መና የሚያስቀር ውርጭ እንደማለት ነው። የድሮን ጥቃት በአማራ ክልል ድሮን፣ በትግራይ ክልል ድሮን፣ በኦሮሚያ ክልል በሰላማዊ ሰዎች መኖሪያ መንደሮች፣ በሃይማኖት ቦታዎችና በገበያዎች የፈጀችውን ሰላማዊ ዜጋ ቤት ይቁጠረው። አርቲስቱ በኢትዮጵያ ለሚፈጸሙ የድሮን ጥቃት ያዜመውን ጉርጉሮ በዚህ አያበቃም። ይልቁንም ገብቼ ከልፍኙ ገሉን ብለኩ ሰው ለካ ቢነድ እሳት አይሞቅም ያለ ሰው በማለት በኢትዮጵያ የሚተኮሱ የድሮን ቅንቡላዎች ያነደዷቸውን ምስኪን ገበሬዎችና ምስኪን ሰዎች መሆኑን አንጎራጉሮታል። በፈካ ሰማይ በሄዱና ሐምሌ መተሽ በመስከረም ጀንበር ልይሽ ባይኔ በማለትም የኢትዮጵያን መከራ ክረምትና ተስፋ አስተናስሎ ያስቃኛል። አርቲስቱ በእያንዳንዷ ትራኩ በእያንዳንዷ ስንኝ እልፍ ነጥቦችን፣ እልፍ ተቃውሞችን፣ እልፍ ድጋፎችን አስቀምጧል። የትንታኔ መነሻ ነጥብ የሰጡልና ቅኔውን የፈቱልን አንድ አበው አርቲስቱ በህቡ ለፋኖ ኃይሎች ያለውን ድጋፍ ገልጿል ይላሉ። በፈካ ሰማይ በሄዱና ሐምሌ ማለቱ ገዢውን ስርዓት መቃወሙ በተለይም መከራ በሚል መግለጹ ሲሆን መጠሽ በመስከረም ጀንበር ልይሽ ባይኔ ማለቱ ደግሞ የነጻነት ታጋዮችን ተስፋ ስለማድረጉ እየገለጸ ነው ይላሉ። አበው በእርግጥም ትክክል ይመስላሉ። አርቲስቱ በትራኩ መጨረሻ ላይ አሁን በኢትዮጵያ ሰዓት አቆጣጠር ከጧቱ 11 ሰዓት ሆኗል በማለት እየነጋ ስለመሆኑ ያበስራል። ቴዎድሮስ ካሳሁን የተስፋ የአንድነት የፍቅር ሰባኪ ነው። ዳስጣል በሚለው ትራኩ አለቦታው ሲሆን ወርቅ አይደለምና ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት በማለት 12ቱም የኢትዮጵያ ክልሎችንና በኢትዮጵያ በትግራይ በአማራ በኦሮሚያና መሰል ክልሎች የሚካሄደውን የተናጠል ጥቃት ፍጅት ስለመጠቆም ሞክሯል። አርቲስቱ አራቱም ስምንቶች ነግሰው በዋሉበት ፍጹም ቀን እንዲህ ያሉ ረቂቅ ዜማዎችን እያስቃኝ ነው። የአርቲስቱ ተቀናቃኞችና የመንግስት ደጋፊዎች በበኩላቸው አለን ያሉትን እውነት ግብረ መልስ በመስጠት ላይ ናቸው። በእርግጥም ቴዎድሮስ ካሳሁን ገርማሞ ወይም ቴዲ አፍሮ ዘብሔረ ኢትዮጵያ አባይ ለዘውዴው ባፍ ይከደናል አምኖ መከዳት እንዴት ያማል እያለ ነው። ወርቅ ያበደረ ደርሶ ታላቅ እንዴት ይችላል ዝም ማለት ብሎም እየጠየቀ ነው። እንዲህ መራራ ስንኞች ዳስጣል በተሰኘውና ኢቶሪካ ውስጥ በሚገኘው ፍጹም አነጋጋሪ ሙዚቃ ውስጥ የተሸረቡ ናቸው። የጥላይ አራጌ ልጅ ይህን ባለ በደቂቃዎች ልዩነት የኢትዮጵያ ቴሌቪዥን የትዝታ ወልደየስ ልጅ የጠቅላይ ሚኒስትር አብይ አህመድን የጀመርነውን የብልጽግና ጉዞ በደም መሰረት ላይ እየቆመ በመሆኑ ትናንሽ አጀንዳዎችና ጩኸቶችን ሊያናውጡት አይችሉም የሚል ንግግር አቆራርጦ አቅርቧል። አርቲስቱም በአንጻሩ በዚህ በምሬት በተሞላ ሙዚቃ ውስጥ እንደ ጎንደርና ጎጃም ገበሬ ያቅራራል፣ ተቀባዩ እንደ ስናን ጀግና ይፎክራል። ባጭሩ የካሳሁን ገርማሞ ልጅ በጥበብ ሰረገላ 4 ኪሎ ገብቶ ኢትዮጵያን ነጻ አውጥቷታል። በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ብሎም ጠቅላይ ሚኒስትር አብይ አህመድን አሊን ይተቻል። ጠቅላይ ሚኒስትሩ ከ8 ዓመት በፊት መጋቢት 24 ቀን 2010 ዓመተ ምህረት በኢትዮጵያ ሕዝብ ተወካዮች ምክር ቤት ባደረጉት ያ ታሪካዊ ንግግራቸው መላው የኢትዮጵያ ልጆች ተሰባስበው ሀገራቸውን አብረው እንዲገነቡ መጠየቃቸው የሚታወስም የሚረሳም አይደለም። ያንን ጥሪ ሰምተው ወደ ሀገራቸው የገቡት ጃልመሮ ድሪባና ዘመነ ካሴ ባውቄ ዛሬ በወለጋና በጎጃም ጫካዎች ተበትነዋል። ያን መንግስትም እየታገሉ ናቸው። ቴዲ እንዲህ ያለውን ነገር በፍቅር ጠርተው ከዳር እስከ ዳር መሃል ገቡና ቆሙን ከዳር ሲል እየገለጸው ይመስላል። በዘንድሮ 2018 የተለቀቀው ኢትዮሪካ በአጠቃላይ እዚህ ዳስጣል በተባለ ትራክ ውስጥ እየታጨቀ ይመስላል። ምክንያቱም የጥላይ አራጌ ልጅ ዳስጣል ልቤ ለውስጥ ያዘለ ለቅሶ ሰው አይችልህ ደርሶ አለ ጊዜ ገና ነው እያልኩኝ ራሴን በደልኩት ለካ እንዲህ ነው ማለቅ እያሉ ነዶ
ሀገር የሞተችበት የት ያለቅሳል ሂዶ እያለ ይቀጥላል። ቴዎድሮስ ካሳሁን እዚህ ሙዚቃ ውስጥ በጣም ሲቆጣ ወይ አንተ አትንገረኝ ማንነቷን ምጣት ታስተምርም ልጅ ልናቷን ወይ ዳንተ አታስቆጥረኝ ደም አጥንቴን እኔ አላውቆም ወይ ማንነቴን ወይ ዳንተ ላንሳበት ባንዲራዬን አረንጓዴ ቢጫ ቀይ አርማዬን ባንዲራዬን አንሳው ባንዲራዬን አንሳው ባንዲራዋን አንሳው ዓላማዋን አንሳው በላንሳው ወደ ላይ አንሳው እያለ ስሜታችንን ይሰቅለዋል። ቴዲ ይቀጥላል። እንደገና በቁጭት ምሰሶው ዘመመ ጣራውም ያፈሳል አገር የሞተችበት የት ሄዶ ያለቅሳል ባሳደገችኝ ቀዬ ባደግኩባት መንደር ባይተዋር ሆኛለሁ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኘ በሳት እንዴት አቀርቅሬ ባንዲራዬን ላንሳት ባንዲራዬን ላንሳት እያለ ይቃጠላል። ደጋግሞ ዳስጣል አንሳው ይላል። ዳስጣል ማለቱ ሀገር ልትሞት እየተቃተተች መሆኑን መግለጹ ይመስላል። አንሳው ሲል ደግሞ ተመልሳ ትነሳለች የሚል ተስፋ ያጭራል። ራስ ካሳን፣ አብዲሳ አጋን፣ አባ መቻልን፣ አባ ነፍሶን፣ በላይ ዘለቀ ላቀውን እያሰበ የዛሬው ትውልድ የኢትዮጵያን ሰንደቅ ዓላማ ትቶ በሰፈሩ በመወሸቱ ንዴት የገባው ይመስላል። አራዶች ቴዲ የሚሉት አጭር ግድል በተራራ ኢትዮጵያዊ ይቀጥላል። ካለ ቦታው ሲሆን ወርቅ አይደለምና ዝምታ ለበግማ አልበጃት 12 ሆነ አንድ ነብር ፈጃት በማለትም ትውልዱን ለአንድነት ለአንድ አስተላለፍ ጥሪ ይቀሰቅሳል። ይህን ጥሪውን ይበልጥ ለማጉላትም ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል ፍቅርን ብዬ እንጂ እኔስ መታገሴ መች ከሀገር ይበልጣል የኔስ አንድ ነፍሴ በማለት የትግሉ አካል ለመሆን መዘጋጀቱን ለመሞትም መቁረጡን ጭምር እወቁልኝ ይላል። ከዚህ ሙዚቃ በለቀቅ በፊት ኤርሚያስ ለገሰ፣ ዋቅጅራ፣ እነ ልደቱ አያሌው፣ ምህረቱ ቴዲ አፍሮን ወደ ካምፖቻቸው ስበው ሰላማዊ ትግል ወደሚሉት ሰልፍ ውስጥ ሊማግዱት ነው በማለት ሲያስጠነቅቅ ነበር። ቴዲ ግን ምክር የሚሰማ ትንታግ ሆኖ አልተቻለም። እንደ ጥንቱ ሞትም ይሙት የታባቱ እያለ ይመስላል። ይህ በእንዲህ እንዳለ ለብልጽግና ፓርቲ ወግኖ ይጽፋል ተብሎ የሚታመነው ናትናኤል መኮንን አልበሙ እንደወጣ ባለበት ሀፍታ ብቅ ብሎ የቴዲን አልበም ሙሉን ሰማሁት። እጅግ ምርጥ ዘፈኖች የታጨቁበት ነው። ፖለቲካ እንዲዘፍንላቸው ለሚጠብቁ ወገኖቻችንም ለማስተዛዘኛ ዳስጣል የሚል አንድ ዘፈን ሰጥቷቸዋል ይላል። ግን ናትዬ እምዬ ኢትዮጵያ አንቺ ፍቅር አገር ምሰሶች ዘመመ ሆነሽ ያለም አገር የሚለውን ቅኔ የዘለለው ይመስላል። አንዳንዶችም ቅኔ አይገባውም ይሉታል። ይህ የቴዲ ቅኔ ጀንበር የተባለው ሙዚቃ ውስጥ ይገኛል። የኢትዮጵያ ምሰሶ ዘሟል ማገር አታለች የሚል ትርጉም ይሰጣል። ጀንበር በሚለው ቅኔ ውስጥ እንደተባለው የፋኖ ኃይሎችን ቲዲኤፍንና በድሮን የሚያልቁ ኢትዮጵያውያንን የጠቀሰበት ሲሆን እኒያ ሰዎች ኢትዮጵያ በመሆናቸው ምሰሶ ዘመመ በሚል ገልጾታል። የግርማዊነታቸው ቀዳማዊ ኃይለ ሥላሴን ድምፅ አስገብቶ ንግግር እንዲያደርጉ በፈቀደበት በዚህ ጀንበር የተሰኘ ትራክ መጨረሻ ላይ አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ሆኗል ማለት ፖለቲካ ካልሆነ ምን ይባላል? ንጋት 11 ሰዓት ማለት ቴዲ አፍሮ በሚወዳቸው የጥንት ኢትዮጵያውያን ዘንድ ሰማዩ የአህያ ሆድ መሰለ ተብሎ የሚገለጽ የድንዛዜ ጊዜ ነው። ቀጥሎም ሰማዩ እየጠራ ንጋቱ እያሸነፈ ይመጣል። ቴዲ ጀንበር መምጣቱ አይቀሬ መሆኑን አሁን በኢትዮጵያ ሰዓት አቆጣጠር ከንጋቱ 11 ሰዓት ነው በማለት ጠቁሞታል። ባጭሩ የኢትዮጵያ ጀንበር ይቅረብ ማለቱም ይመስላል። በነገራችን ላይ ንጋት 11 ሰዓት ማለት አድናቂዎቹ ንጉሱ የሚሉት ቴዲ አፍሮ በፍቅራቸው የሚነድላቸው ቀዳማዊ አፄ ኃይለ ሥላሴ ለጸሎት የሚነሱበት የዘወትር ሰዓታቸው እንደነበር ተጽፎ አንብበናል። ቴዲ አፍሮ ይህን ብዙ ቅኔ ያደራበትን ጀንበር የተባለ ሙዚቃ የሚጀምረው ኢትዮጵያ ኢትዮጵያ ናት ለምን ይገናጣጥሏታል ከኋላ እየመጡ በሚሉ የወሎ እናቶች ነው። ከኋላ እየመጡ የሚላቸው አብይ አህመድ አሊን፣ ዘመነ ካሴ ባውቄን፣ ጃልመሮ ድሪባን፣ ደብረጽዮን ገብረ ሚካኤልን፣ ጀዋር ሲራጅ መሐመድንም ይመስላል። ቴዲ አፍሮ እዚች ሙዚቃ ውስጥ ተነሳ ተራመድ ክንድህን አበርታ የተሰኘውን በደርግ ዘመን የኢትዮጵያ አየር ኃይል ጓዶች ለኢትዮጵያ ሕዝብ ዘምረው እንደሰጡት የሚነገርለትን ውብ ዜማ ማካተቱ ፀሐይ የደመቀች የተሰኘውን የዚያን ዘመን ዜማም አልቀረውም። ባጭሩ ቴዲ እሱ በሰዓት እላፊ ስጋት በቤት ውስጥ ተወስኖ ያደገበትን አባቱ ካሳሁን ገርማሞና እናቱ ጥላይ አራጌ ግን በተወዛዋዥነት ብሎም በመድረክ መሪነት በጋዜጠኝነትም ሆነ በጸሐፊነት ስራ የተንቋለሉበትን የመንገን ዘመን ጀንበር ውስጥ ዘክሮታል። ናትናኤል መኮንን ፖለቲካ መሆኑን የዘነጋው ወይም ሆን ብሎ የዘለለው ሌላኛው የኢቶሪካ አነጋጋሪ ትራክ ያዞምባ የተሰኘው ነው። በህዝቡም ዘንድ አገር አይደለም ተብሎለታል። ያንተው ያዞምባ ነው ለኔ ተፈናቃዮች ኢትዮጵያዊ ወገኖቼ ማነባው ግን ሀቅ ነው ማለቱ እንደሆነ ተተርጉሟል። ቴዲም በዋዛ መች ይቀራል ፈስቶ ያዞምባ ቢባል የኔ ለቅሶ ያዞምባ ግን አይደለም የኔ ቢዘም እኮ ነው ማዘኔ ቢከብድ እኮ ነው ሀዘኔ እያለ ይቀጥላል። ነገር ይገባናል ባዮች አብይ አህመድ አሊ በታላቁ የኢትዮጵያ ህዳሴ ግድብ ምርቃት ዕለት በደስታ ያነቡትን እንባ ሲሳለቅበት ነው ብለው ተርጉመውታል። አናብስቶችና ዝሆኖች የሚወዱት በቤታቸው ያላመዱት ላንበሳ ስጋ እጃቸው የሚያጎርሱ ነገስታትን ታሪክ ፈልፍሎ ለትውልዱ የሚያስተምረው ቴዎድሮስ ካሳሁን ገርማሞ ቲንታጎ በተሰኘውና የጋሞ ቃላት በብዛት ተጠቅሟል በተባለበት ሙዚቃ ውስጥ ኦ ጋሞታኒ ጋሞና አንበሳ ነኝ አንበሳ ልጅ ዳንጋሪሳ ባቤ ናጋ ዝሆን ነኝ የማልፈራ
ዳንጋርሳ ታኔ ጦንያ ጋዝ ሆነኛ አሸናፊ ብሏል። ከጥንት ጀምሮ አልሄዳለ ሰው አርገኝ እዚች ሀገራችን እያለ የኢትዮጵያን ዲያስፖራ ሰቆቃ ሲያዘም የኖረው ጠቢብ አሁንም በዚህ አልበም ውስጥ ራሳቸውን የመዳም ቅመሞች ብለው የሚጠሩ የአረብ ሀገር ሴት ኢትዮጵያውያንን አልዘነጋቸውም። መሬማ በምትባል የመን ውስጥ በምትኖር ተንከራታች ኢትዮጵያዊ ሴት ወክሏቸዋል። እርሱም አሳዘንሽኝ መሬማ ብሏታል። አሳዘንሽኝ መሬማ ስንት አለው ወዲሽ ወሬማ እያለ ያልተዘመረላቸውን የኢትዮጵያ ስደተኞች ውጣ ውረድ በራሳቸው ጫማ ቆሞ አስረድቶላቸዋል። በቃላት የማይገለጸውን የናፍቆትና የልፋት ጓዝ በሙዚቃ አቀናብሮበት ድንቅ ጥበብ ተብሎም ተወድሶለታል። በዚሁ የቴዲ አፍሮ ትራክ 15 ላይ ባለ መሬማ በሚል ዘፈን ላይ እንደ አፋር አፍሌታ ንጉስ ሲል ንጉስ ይደመጣል። በአጠቃላይ ኢትዮሪክ አልበም በ3 ሰዓት ውስጥ ከ1.3 ሚሊዮን በላይ ተመልካች አግኝቶለታል። ጀንበር፣ ያዞምባ፣ መርከብ፣ መሬማ፣ ዝጸዳል፣ ያዞምባ አይደለም የመሳሰሉ ተወዳጅ የሚመስሉ በአልበሙ ውስጥ ተካተው ይገኛሉ። የሙዚቃ ክሩ ውስጥ ከፍተኛ ተመልካች ያላቸው ጀንበር፣ መሬማ፣ ዳስጣል የመሳሰሉት ናቸው። አልበሙ ከተለቀቀ በኋላ የድምጻው የዩቲዩብ ገጽ በርካታ ሺህ አዲስ ተመዝጋቢዎችን አግኝቷል። ሰኔ ጊዜ እየተመኘን በዚሁ እንሰናበታለን።